አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። በዓለም ዳርቻ ያላችሁ ውድ ኢትዮጵያውያን በሙሉ ሰላማችሁ ይብዛልኝ ብያለሁ። ያው እንግዲህ ሰሞኑን ትንሽ ተጠፋፍተናል። የተጠፋፋንበት ምክንያት ያው እኔ ብዙም ያው ምቾት የሚባል ነገር አለ አይደል? እንደዛም ነው እና ፕሊስ ስትጀምሩ ቪዲዮዬን በላይክ ጀምሩት ስወዳችሁ። ዛሬ እንግዲህ የመጣሁት አንዲት ኡጋንዳዊ መዳምን በዘነዘና ናቷን በላ ገደለቻት የሚባል በቃ በየሶሻል ሚዲያው ይዘዋወራልና ያው ብቻ ከባድ ነው ማለት ንዴት የማያደርግ ነገር የለም። ተናግረን እንዳልተናገርን ሰርተን እንዳልሰራን ብዙ ነገር አለ በእኛ ላይ እና ሴትዮቱ ደግሞ ለብዙ አመታት ያው ፊልምና አርቲስት ነገር ናት። ያው ብዙ ጊዜ በቃ ስለ ሰራተኛ ምናምን ነው የምታወራው እና አይታችኋት ከሆነ የሆነ እንዲሁም አንድ ቪዲዮ ላይ ምን ትላለች? ከራባት እኔንም መብላቱ አይቀርም እያለች ስትላት ሰማሁኝ እና በጣም ያጅበኝ እና አንዳንዴ ማለት በእኛም አይፈረድም። በእርግጥ ግን የሆነ ለሚያልፍ ቀን የማያልፍ ቃል አትናገር የሚባል አባባል አለና ለሚያልፍ ቀን ያው ስሜታዊ መሆን አንችልም። ስሜታዊ እንዳንሆን አላህ በሰላም ሀገራችን እስከሚያስገባን ድረስ ያው ለቤተሰቦቻችን ለልጆቻችን በሀገራችን ላይ ሰርተን የምንለወጥበትን መፍትሄ እስከሚፈጠርልን ድረስ የሰው ሀገር ያው የሰው ነው። ምንም ጥሩ ነገር ብንሰራ ጥሩ ነገር ሰራችሁ አንባል። የፈለገ ነገር ምንም ያክል ምንም መልካም ነገር በቃ መልካም ሰው ብንሆንም እኛ ያው መራራ ነው ስማችን። በቃ ሰራተኛ ሲባል በአጠቃላይ መራራ ነው ስማችን። እኔ የምሬን ነው የምላችሁ እውነት እንደው እኔ አንዳንዴ እዚህ ሳስበው ቢስሚላህ አንዳንዴ ብቻ ያጅበኛል እና ይከብዳል። አንዳንዴ ሰው ስሜታዊ የሚሆንበት ነገር አለ እና እኔ በጣም ነው ያሳዘነችኝ። ማለት እኔ በሟቿ አላዘንኩም። በእርግጥ አንድ ከእድሜዋ አንጻር ቢሆን በእርግጥ አጥፊና ጠፊም ቢሆኑ ግን ያሳዘነችኝ በቃ ልጅቷ ናት። ማለት እንደሚባለው 5 አመት ሰርታለች ነው የሚባለው። እንግዲህ 5 አመት በቃ ትታት ምን አለ ወደ ሀገሯ ገብታ ቢሆን እላለሁ አንዳንዴ። ግን ያው አጥፊና ጠፊ ስለሆኑ ያው በሷ እጅ ስለሆነ መጥፊያዋ ያው ሻተባትና እና ልጅቱ ናት። እኔ በጣም አንጀቴን የበላችሁ እና በቃ የኛ ስም መራራ ነው። በቃ በአጠቃላይ መራራ ነው ማለት ይቻላል የምር። እና እኔ አንዳንድ እንደዚህ ሳስበው እንደ የዕጣ ፈንታ ጉዳይ በቃ አለ አይደለም እንኳን እንደዚህ እየተናገሩ ስሜታዊ የማንሆንበት ምክንያት ምንም የለም። እና እባካችሁ ውዶቼ በተቻለ መጠን ብንናደድም ስራም ከአቅማችን በላይ ቢሆንም በቃ ብቻ አልሐምዱሊላህ እያልን ራሳችንን መቆጣጠር አለብን። ስሜታዊ መሆን የለብንም። ከተቻለ በቃ ነገሮችን አይተን እንዳላየን ማለፍ አለብን ብዬ አስባለሁኝ። እና በእርግጥ ያው ፈጣሪ ያለው የሻው ነገር ነው የሚሆነው። ሰው አስቦ አያደርገውም። ያው ፈጣሪ ያዘዘው ስራ ነው፣ አላህ ያዘዘው ስራ ነው እና በእርግጥ ያች ጠፊቱም በሷ እጅ ነው የምትጠፋው። አጥፊቱም ያው አጥፊና ጠፊ ስለሆኑ ማለት ነው። ብቻ ይከብዳልና እና አላህ ይጠብቀን በያለንበት ውዶቼ። አላህ ሰላማችንን ያብዛልን። የፈለገ ነገር ስሜታዊ ብንሆንም ነገሮችን ከአቅማችን በላይ እንኳን ከሆኑ ያንን ነገር በቃ አዳብት አድርገን ዞር ብለን ላለማሰብ መሞከር አለብን እላለሁ ውዶቼ። ይከብዳል አውቃለሁ፣ ግን የሰው ሀገር ኑሮ ብዙ መከራ ብዙ ስቃይ ያሳያል። ግን ያው አለ አይደል መቻል የሚባለው ነገር አለ። አላህ ያስችለን። እኔ በጣም ነው በቃ ቢስሚላ አንጀቴን የበላችኝ የምር። ስንት በዚህ ሰዓት ትመጣልናለች እያሉ ቤተሰቦቿ ሊናፍቁ ይችላሉ። ልጅ ሊኖራት ይችላል እና እንዳየኋት ደግሞ ከሆነ ልጅቷ ወላሂ የዋህ ምናምን ነገር ነው የምትመስለኝ። ማለት እንደዚህ አይነት ነገር በእርግጥ ተከሰተባት፣ ግን ምንም ማድረግ አይቻልም። ያው ትዕዛዝ ነውና ያው ከላይ ካላህ ከታዘዘ አጥፊና ጠፊ ከሆኑ እንግዲህ ያቺው ቀዷና ቀደር ከሆነች ምንም ማድረግ አይቻልም። ግን እኛም አንዳንድ ጊዜ ለምናደርገው ነገር ደግሞ መጠንቀቅ አለብን። ከአቅማችን በላይ ከሆነ ጥለን መውጣት፣ የምር በቃ ጥለን መውጣት። አላህ ይጠብቀን ከእንደዚህ አይነት ነገር፣ ከእንደዚህ አይነት መጥፎ ነገር አላህ ይሰውረን ነው የምለው እኔ። እና
ይከብዳል አውቃለሁ። አይደለም እንኳን እንደዛ እየተናገረቻት ይቅርና ስሜታዊ የማትሆንበት ምክንያት የለም። በእርግጥ ግን እዚህ አጽድተን እንዲያላጸዳን ብንናገር ተሰሚነት የለን፣ መናገር አንችል፣ ስንት ነገር ችለን ነው የተቀመጥነው። ብቻ አላህ አልሐምዱሊላህ ዋናው ጤናና አፍያችንን አላህ እስከሰጠን ድረስ ያው እንታገላለን። አልሐምዱሊላህ ለኩል ያህል መታገልንም ደግሞ የሚያህል ነገር የለም አላህ ጤናችንን እስከሰጠን ድረስ እና ይከብዳል። በእርግጥ አውቃለሁ የሰው ቤት በጣም ይከብዳል። አንዳንድ ጊዜ ተናግረን ንግግራችን ተደማጭነት የለው፣ በቃ አድርገን እንዳላደረግን የፈለገ ነገር ራሳችን ካልተቆጣጠር ማንም ሰው ራሳችን ለኛ ማንም እንትን አይልልንም እና ይከብዳል። ራሳችንን መጠበቅ አለብን። በዛም ደግሞ ሲቀጥልም በቃ እንደዚህ አላስፈላጊ የሆኑ ነገሮችን ላለማድረግ መቆጠብ አለብን። ያው ከተቻለ በቃ መቻል ያኔ አይቻልም። በእርግጥ ግን ካልተቻለ ደግሞ ጥሎ መውጣትን የሚያክል ነገር የለም እና ውዶችዬ ብቻ ያሳዝናል። እኔ በጣም ነው ያዘንኩት እውነት። እኔ ማለት ለልጅቷ በእርግጥ ያን ያህል የሆነ በቃ ጫና አለባት። በእርግጥ አይታችሁት ከሆነ በጣም ብዙ ነገር ነው የምትላት ሴትዮዋ ግን This one you like? I like. You like? I like كل شيء. وأتفكر بتقول لا إذا جاهل يوم الأيام تأكلني. This is right or no? ما شاء الله. Say no, say no. عندها قابلية غريبة للأكل. كل يوم لا إلى ربطة خبز. Yuya is beautiful, cute. I'll see. Do it. Try this. I'll Surya. ያው እንግዲህ ውዶች ቪዲዮውን ያው እንደሰማችሁት ነው። በጣም ይከብዳል እና ራሳችሁን ለመቆጠብ ሞክሩ ላለሁ ውዶች። በተቻለ መጠን ይከብዳል። በእርግጥ ግን ያው ነገሮችን በቃ ትቶን ነገር አይቶ እንዳላየ ሰምቶ እንዳልሰማ መተውን የሚያህል ነገር የለምና ይከብዳል። እና ውድ ሀገሬ ልጆች ተጠንቀቁ ከእንደዚህ አይነት ነገር። አላህ ይሰውራችሁ፣ አላህ ይሰውረን። ይከብዳል ብቻ እና ለምናደርገው ነገር ለእያንዳንዱ ነገር ተአይነን መስራት አለብን እላለሁኝ ውዶቼ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።